ከዛ ውጪ አንድ ቀን ቆሜ ያድር ያለው ቅጣት ነው ብለው ቆሜ ያድር ያለው ፖሊስ አለ ምናምን አዎ ማለት በቃ የሆነ ሰዓት እየመጣ ምናን ይመታኝ ነበር በመሃል ለምን ብታካፍለን ለምን እኛ እንኳን በኋላ መስማታችን አይቀርም የሻማ እንዳትባል ስትገባ ቤተሰቦች ምናምን ያለው ነገር ብትነግር እኔ እንኳን ስገባ ደስ የሚለው ነገር አንድ ባይንኛ ሰላም ውድና የተከበራችሁ የሄና ፋሚሊዎች እንዴት ናችሁልን ያላችሁበት ሰላማችሁ ብዝት ይበል ዛሬ ትልቅ የምስራች አለን አይደለ ዛሬ ደስታ ቀን ነው ጥርስ በጥርስ ሆነናል ሁላችንም ጠፍተናል ትንሽ ቆይተናል ቪዲዮን ፖስት ከተደረገና ያው ሄኖክ ያለበት ሁኔታ ታውቃላችሁ በደንብ የነበረበት ሁኔታ በጣም የሚያስጠላ ሁኔታ ላይ ነበርን እኛም ከፍቶን ደብሮን ነበርና ዛሬ ያ ታሪክ ተቀይሮልናል እና በጣም ደስ ብሎናል አገኒ በጣም ዛሬ እንደ አዲስ ተወለድኩኝ እኔ ራሱ በጣም ነው ደስ ያለኝ ከምለው በላይ በቀደመው አለቅሶ ወደ ሳቅ ተቀየረች አውሽ አይታችኋል በጣም በቃ ከፍቶን እንንም ከሁላችንም መከፋት የበለጠ ያው እናት ናትና ገኒ ጋር የነበረው ስሜት ደግሞ በጣም ጨንቅ ነበር ሁሌ ያለቀሰች ምናም በጣም ያስጠላኝት ሁኔታ ነበር የነበረችው የእናት ወድ ታቁታላችሁና ከኛ በላይ በጣም እሷ ነበረች እና ደስታዋ ደስ ማለት እኛ ራሱ ተጋብቶብናል ደስታዋና ሄኒ ተፈቷል ከእስር ቤት ወጥቷል እኛ በጭብጨባ ወንዶች በጭብጨባ ብለናል በጣም ደስ ብሎናል ይሄ ደስታችን ተመልሷል ሳቃችን ተመልሷል ይሄ እንዲሆን ደግሞ ስትጸልዩ በቃ ስትደውሉም ጭንቀታችሁን ስትካፈሉ ጭንቀታችሁን የቆያችሁ ሁላችሁንም ከልብ ነው የምናመሰግነው ቤተሰብ የምር በቃ ሪል ፋሚሊዎቻችን ናችሁና በቃ ጭንቀታችን እንትን ብላችሁ ስትደውሉ ነበር በጣም ስታወሩ ነበር እና እናመሰግናለን በጣም ከጎናችን ለነበራችሁ ለሁላችሁም በጣም ከልብ እናመሰግናለን ዛሬ ሄኒ ወጥቷል ቤት ተነው ነው የመጣነውና ተስተካክለና ብለነው ወደ ራስ ተመልሰና ብለነው ነው የመጣነውና ወጥቶልናል በጣም ደስ ብሎናል ገኒ የምትይ ነገር ካለ እኔ ከደስታዬ ብዛት መናገር ራሱ በርግጥ አቅቶኛል ግን የግድ መናገር ስላለብኝ ቤተሰብን ማመስገን ስላለብኝ እኔ ሳመሰግን ከመቀመጫ የብድግ ብዬ ዝቅ ብዬ ነው በስልክ በሀሳብ በሁሉ ነገር በጸሎት ያገዛችሁኝ የሄኒ ቤተሰቦች በጣም እውነት ደስታዬን መልሳችሁልኛልን ልጄን አግኝቻለሁኝ ክብር ምስጋና ለመድኃኒዓለም ይሁን ለእናንተም ምስጋና አቀርባለሁ የዛሬ ከደስታዬ ብዛት መናገር አቅቶኛል የበቀደሙን እንባዬን አይታችሁታል መናገር አቅቶኝ ነበር ዛሬ ደግሞ ከደስታ ለካ ሀዘንም ደስታ መናገር ያቅታል ዛሬ ነው ያየሁትን ደስታ መናገር እንዴት እንደሚያቅትና በጣም እውነት አከብራችኋለሁ ከልብ ይወዳችኋለሁ እየደወላችሁ ማሚያ ይዞሽ እኛ ከጎንሽ ነን ስትሉ የነበረ በምንም መንገድ ስታግዙ ስትጸልዩልኝ የነበረ ሁሉም ብድራችሁን እግዚአብሔር ይክፈልልኝ ብያለሁ መቼም ከእናት የሚጠበቀው ምርቃት ነውና እኔ አሁንም ዝቅ ብዬ መርቂያችኋለሁ እድሜ ጤና ይስጥልኝ ኑሩልኝ ተባረኩ ጓደኞቹንም መርቁልኝ እውነት ከኔ ከጎኔ ሳይለዩ ጠዋትና ማታ ምግብ በማመላለስ እኔን ሲያጽናኑኝ አይዞሽ እሷም ቡናውን እያፈላችልኝ ምሳ እየሰራችልኝ እነ ነባም ዳኒም አብረሽም ሁሉም እኔ አንድ ቀን ሳልቸገር የባጃጅ ሳልል የምን ሳል እየተመላለሱ ምግብ እያደረሱልኝ ልጄን ሲያጽናኑልኝ አይዞ ከጎንነን ሲሉልኝ ብዙ ዋጋ ከፍለዋል እውነት ይሄኒ ከታሰረው በላይ ጓደኞቹ ዋጋ ከፍለዋል እንዲህ አይነትም ጓደኛ በዚህ ዘመን አለ ወይ አዎ አለ በእኔ አይቻለውና እነሱንም አመስግኑልኝ በመተቸሉት መንገድ እነሱንም አመስግኑልኝ እድሜ ጤና ይስጥልኝ ተባረኩ ኑሩልኝ ደስታዬን እንደመለሳችሁ ደስታችሁ ይብዛ ብያለሁ አዎ እንግዲህ ያው ደስ ብሎናል ቤተሰብ ያው ሄና ስለተፈታ ቀደም ነው ጠዋት አካባቢ ላይ ሄደን ነበር ጠዋት አስለቅቀኑ አሁን ሻወር ምናምን ገብተና ብለን ነው ካሜራ ከፍተን እየጠበቅን ያለነውና ያው ደስ ብሎናል እሱም አሁን ይመጣል ሲመጣም ደግሞ ትንሽ እናናግሯለን እንግዲህ ቤተሰብ አሁን እሱን እንትን አስፈተተነው ቤት አድርሰነው መመለሳችን ነውና ሻወር ገብቶ ሲመጣ ደግሞ ካሜራ ከፍተን እንትን እንላለን ነባስቲ የሚለው ነገር አው እንግዲህ ቤተሰብ በጣም እንደተባለው ነው ሁሉ ነገር ዛሬ በጣም ደስተኞች ሆነዋል በተለይ ማሚ ደግሞ በጣም ከፍቷት ምናምን ነገር ነበረ እንግዲህ ታውቃላችሁ ለማጽናናትም የሚመች አይነት ሁኔታ አይደለም እንግዲህ ለእናቶች ሲሆን ደግሞ በጣም የሚከብድ ነገር ነው ትልቁ ነገር ጨንቆን የነበረው እሱ ነውና
ግን ዛሬ ደግሞ እንግዲህ በጣም ደስ የሚል ጊዜ ነው። ይሄናም 8 ሰዓት አካባቢ አይደለ ዛሬ? አዎ 8 ሰዓት አካባቢ ነው የተፈታው። እሱንም እንግዲህ ትንሽ አሁን አናጨናንቀውም። እኛ እሱን ወደ ቤት ልከ ነው እኛ ደግሞ እናንተንም ለማመስገን በጣም በቃ በሀሳብም በተለያየ ነገር ከጎናችን ስትሆኑ ስለነበረ እየደወላችሁም እንደገና ደግሞ ማሚን እያጽናናችኋት ምናምን ነበረ። ቴንኪዩ ልንላችሁ እንፈልጋለን። ሄና እንግዲህ አሁን ሲመጣ ደግሞ ካሜራ ከፍተን እየጠበቅነው ነው። በዚሁ ደግሞ እንደወጣ ትንሽ እንትን አንለውም አናጨናንቀውም ብለን ነው። ሲመጣ ደግሞ እስኪ ከሱ ጋርም ያለውን ሀሳብ የነበረውን ሁኔታም እንደሚያጫውተን ይሆናል። ሲመጣ አንድ ላይ እንቀጥላለን ማለት ነው። ያው እንግዲህ ቤተሰብ የተጠየቅነውን ብር ለመግለጽ ሞክረን ነበረ። 5ቱን ከዚህም ከዚያም ብለን እንግዲህ አንዳንድ ነገሮች ተሽጠው ለመሙላት ተችሏል። በመቀጠል ደግሞ እንግዲህ ማሚ ስልኳን ሽጣ ነው ያንን ነገር ከቨር የተደረገው። ሌላውን ደግሞ እንግዲህ ስምም እዚህ ጋር መግለጽ ትንሽ እንትን ይላል አይደል? ያው አንድ እህታችን ናት ግማሹን ከቨር ያደረገችልን። በዚህ አጋጣሚ በጣም ልናመሰግናት እንፈልጋለን። እና እንግዲህ ሄና እስኪመጣ ካሜራውን አቁሙና ሲመጣ አንድ ላይ ደግሞ እንቀጥላለን ማለት ነው። ቤተሰብ ሄና መጥቷል። የናፈቃችሁት ልጃችሁ መጥቷል። ልጃችን ወንድማችን መጥቷል። ሰላም ቤተሰብ እንዴት ቆያችሁልኝ? እኔ ደህና ነኝ። አዎ ደህና ነኝ ነው የሚባለው። የምር ያለውን ነገር በትንሹም ቢሆን ሰምቻለሁኝ። በጣም አመሰግናለሁ። እውነት ምን ማለት እንዳለብኝ አላቅም። ከልብ አመሰግናለሁ። የኔ እንደዚህ መጥፋት የሁሉን ሰው ያሳስባል ብዬ አላስብም ነበር። ያው አጋጣሚ የሆኑ ነገሮች በህይወታችን ህይወት ወዴት አቅጣጫ እንደምትወስደን አናቅም። የሆነ ነገር ፌል አረገና ለበጎ ነው። ፈተና እንደ ፈተና እንቆጥሯለን። ብቻ ግን ጥሩም መጥፎም ጊዜ ነበረኝ በእስር ቤት። እናንተንም ስላየው ደስ ብሎኛል። እውነት ለመናገር የውጭው ብርሃን ናፍቆኝ ነበር። ሌላው ይቅርና አንድ ሳምንት በጣም ብዙ ነው። እውነት ለታሰረ ሰው 2 ሰዓት በጣም ብዙ ነው። ሰዓት ማወቅ አይቻልም። ይጨልም የምታውቀው ነገር የለም። እዛ ጋር የለመድኩት ነገር አለ። እዚህ ውጪ መሳቅ መጫወት ያ ነገር የለም እዛ ውስጥ እና እስር ቤት ከመሆኑ እንደው በሽተኛ ሆኖ ውጪ መቀመጥ የተሻለ ይመስለኛል። እውነት በጣም ደባሪ ቀፋፊ ቦታ ነው። እኔ እንጃ ብቻ ስለዚህ አላወራም። ደስ ብሎኛል ቤተሰብ ስላሳያችሁኝ መውደድ ስላሳያችሁኝ ፍላጎት በሙሉ እውነት ከምር አመሰግናለሁ። ነባዬ፣ ኪዩ፣ ዳኒ፣ አብርሽ በጣም ተጨንቀዋል ሰምቻለሁኝ። ሳምንቱ ሙሉ ጠዋት ከሰዓት ብርዱንም ፀሐዩንም ምንም ሳይሉ ሲመጡ የነበሩት ምን ሲሉ የነበሩትን በሙሉ እውነት ከልብ አድርጌ አመሰግናለሁኝ። እንዴት ውለታችሁን እንደምከፍለው አላቅም። እንደው መድኃኒዓለም ውለታችሁን ይክፈልልኝ ነው ምለው። እኔ ጨርሻለሁ ቤተሰብ። አዎ እንግዲህ ልክ ነህ። እስር ቤት ምናምን እንደሚያስጨንቅ ብዙዎች ሲያወሩ እንሰማለን። ያው ገብተን ባናየውም አንዳንድ ነገር እንዴት ነው እስኪ የነበረውን ሁኔታ ምናምን ነገር ብታካፍለን። ለምን እኛ እንኳን በኋላ መስማታችን አይቀርም። የሻማ እንዳትባል ስትገባ ቤተሰቦች ምናምን ያለውን ነገር ብትነግር። እኔ እንኳን ስገባ ደስ የሚለው ነገር አንድ ባይን የሚያቀኝ ሰው አግኝቼ ነበረ። ሽንትን ያስደፉኝ ነው። ሽንት ደፍቻለሁኝ። እዛ ልብስ አጥቤያለሁኝ። በቃ ከዛ ውጪ አንድ ቀን ቆሜ ያድሬያለሁ። ቅጣት ነው ብለው ቆሜ ያድሬያለሁ። አዎ ማለት በቃ የሆነ ሰዓት እየመጣ ምናምን ይመታኝ ነበረ በመሃል። ለምን እንደሆነ አላቅም። በቃ 2 ቀን ምናምን በጣም አንገላቶኛል። ፕሮሰሱም ማለት ቶሎ የመፈታቴንም ነገር የያዘው እሱ ነበረ። ለምን እንደሆነ አላቅም። ገንዘብ ፈልጎ ይሁን ምን ፈልጎ አላቅም። ብቻ ግን መድኃኒዓለም ይመስገን ለበጎ ነው ብዬ አስባለሁኝ። እኔ ሩቅም መውሰድ አልፈልግም። እንደውም ስለ እስር ቤት ላይፏ በሌላ ቪዲዮ ብንሰራ ረጅም ታሪክ ነው። እንደዛ ይሻላል። ደስ ብሎናል ሄና ስለተፈታ እና እንግዲህ እስኪ አሁን በነፃነት እንግዲህ ከዛሬ በኋላ ትንቀሳቀሳለህ። አራው በስማ መዞር ናፍቆኛል። ሁለተኛ ጸብ እንግዲህ ትምህርት ነው ለኛም ይሆነ ለሁሉም ትምህርት ነው። ሁሉም ነገር ለበጎ ነው። ብቻ በአጠቃላይ ለበጎ ነው። ለመልካም ነገር ስለሆነ ነው በመልካም መንገድም የወጣው። እግዚአብሔር ይመስገን። እውነት ነው። እናንተንም እናመሰግናለን። መማሪያም ነው ይሄ ለወደፊቱ። ጓደኞቹም ትምህርት ቤት ሆኗል። ትልቅ ዩኒቨርሲቲ ሆኗል ሄኖክ። በጣም ከዛ እንግዲህ አይተን ነገሮችን እኛም ከዚህ በኋላ ነገሮችን በመረጋጋት ለመፍታት መሞከር እንዳለብን ነው ከዚህ ውስጥ የተረዳሁት። እኔ ለጠላቴ ማልመኘው ቦታ ነው እስር ቤት እና ቤተሰብ ስለነበረን ቆይታ እኔ ከልብ አመሰግናለሁ። ሰላም ሁኑልኝ። ቻው ቻው።